ስሙ ጋይስ? ማነው ስሙ? ኃይለማርያም ደሳለኝ። ኃይለማርያም ደሳለኝ ምን ሆነ ታውቃላችሁ? መለስ አባቴ ልሞት ነው፣ ይሄንን ዕቃ ያዝልኝ፣ ይሄንን እብዝ ያዝልኝ እስከምመለስ ድረስ ብሎ ለኃይለማርያም ሰጠ። መለስ ማለት ነው ሲሄድ ኃይለማርያም የወላይታ አብላክና የወላይታ አብዳር ከኋላ ነገረችዋ። አቺ ሀገር ልትንበጠበጥ ነው፣ ከውጭ ውጣ ልቀቀው ብሎ ማታ ደወለለት። የወላይታ አብዳር እኮ ነው የነገራት ጋይስ። ከዛ ሰውየው በስነ ስርዓቱ የፈለክበት ቦታ አስቀምጥ ኢትዮጵያነትህን ብሎ ምን አለ? ኃይለማርያም ደሳለኝ ምን አለ? አልፈልግም አገርክን ከአገርህ ጋራ ከእብዝህ ጋራ ጭንቅላቴ ከምፈነዳ ሃሌሉያ ብዬ ቤንጤ ሆኜ እግዚአብሔርን መለመን ይሻለኛል ብሎ ኃይለማርያም ደሳለኝ ሰጣ። ቁጭ አድርጎ ወደ ቤንጤ ገባ። ሃሌሉያ ማለት ጀመረ። አይተሻላ መጣች ኢትዮጵያ። ድንግል ሕፃን ሲንግል ሕፃን ትልቁ እንደዚህ ያለ ሕፃን ይደፍራል። ሽማግሌ አባት ያገባል፣ አባት ልጅ ያገባል። አገሪቱ ተንበጠበጠች። ኢትዮጵያ የምትባል ሀገር ዱቄት ሆነች። በቃ አማራ የምትለው ዳቦ ሆነች። ኦሮሞ የምትባል ዱቄት፣ ትግራይ የምትለው ዱቄት። አይተሻላ ኃይለማርያም ደሳለኝ በጊዜ ወደ ቤቱ። አሁን ደግሞ አማራና ኦሮሞ ሕፃናችን የደፈረ ሰውዬ ይሰማል፣ ቲክቶክ ይጠቀማል። ወላይታም ገብቶ የወላይታን ሕፃን ሊደፍር አውጥቶ ለጭ ያረጋ ገባ። ምን አረጉት? የወላይታ ጀግና አገሩን አስከባሪ ጀግኖች ያችኛዎችን ሸጥ